ያላችሁትን በ3 ቀን እሰራዋለሁ ያለው ኢየሱስ ሊሰራው ነው። ስለ ቤተ መቅደስ ስለ መፍረሱ ነው የሚናገረው። በኢየሱስም ዛሬ ትንሣኤ ያገኛችሁ፣ የትንሣኤ መንፈስ የሚያገኘው ህዝብ ያለው ትልቁን መስዋዕት ወሰደና ልጁን ምን አለ? አጋደመው። ምን አለው? አጋደመው። እንጨቱን ረበረበና ከዛ በኋላ አጋደመውና ሊያርደው ሲል አንድ እንጅል አፒር አደረገ። አንድ መልአክ ምን አደረገ? አፒር አደረገ፣ ተገለጠ። ተው ምን በል ተው። ሞት ወደ ቤታችሁ አይገባም። ለማን ነው የምናገረው? ሞት ወደ ቤትሽ አይገባም። እዚህ ሰፈር ሞት ወደ ቤትሽ አይገባም። አይገባም፣ 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 አይገባም። ሞት ወደ ቤታችሁ አይገባም። ስለዚህ ውዱን ልጅ ይስሐቅን ምን አለው? ሊያርደው ሰይፉን መዞ በቃ ይስሐቅ አንተ ነህ መስዋዕቱ፣ እግዚአብሔር ያዘጋጃል ነው ያለው። አንተን አርዳለሁ አላለው። በፍጹም በፍጹም። እግዚአብሔር ግን አያሳፍርማ። አያሳፍር። እግዚአብሔር ምን አይልም? አያሳፍር። ሲያሳፍርም በሉ እግዚአብሔር ያሳፍርም በሉ እግዚአብሔር ያሳፍርም በሉ። የሚገርማችሁ ነገር መልአኩ ድብ አለና ና ተዋል። አንተ በቃ ታዛዥ ነህ፣ በቃ ሰውተዋል፣ አቅርበሃል፣ በቃ እስከ ጥግ ሄደሃል፣ ጨርሰሃል። አንተ አልፈሃል ፈተናውን። ትልቅ መስዋዕት ለእግዚአብሔር ሰወማ ይስሐቅ። አሕዛብ ሁሉ አባት ያስባለው ይሄ። እግዚአብሔር መጣና ምን እንዳለ ታውቃለህ? አብርሃም ያለው እኔ በራሴ ምን ብዬልሃለሁ? ምዬልሃለሁ። በማ በራሴ ምን ብያለሁ? ምዬልሃለሁ። እግዚአብሔር ቆይ በራሴ ምዬልሃለሁ ማለት እግዚአብሔር አባት አለው እናት አለው እንዴ? አባቱ እንደኔ አባት እሸቱ ቢሆን እሸቱ ከዚህ በኋላ አብርሃም ምዬልሃለሁ ይላል። በእሸቱ በአባቱ አብርሃም አባትም እግዚአብሔር አባትም እናትም የለው አይደለ? በራሴ ነው ያለው እኔ እግዚአብሔርን ብሎ ማለለት ማለት ነው። አልገባችሁ? አሜን። አልገባችሁ? አሜን። ዛሬ እግዚአብሔር ይምልላችኋል። አሜን። ሻራባዳባዳባዳባ። የሚገርመው የመጀመሪያ ሰው ከዘፍጥረት እስከ ራእይ ማለለት የሚለው አብርሃም ብቻ ነው። አቤት ማለለት የሚለው መጽሐፍ ቅዱስማ ብቻ አብርሃም ብቻ። አንድ ልጨምርላችሁ። ስለ ትልቅ መስዋዕትነት ነው እያወራ ያለው። ወደ አዲስ ኪዳን ልምጣ። በአዲስ ኪዳን እግዚአብሔር ልጁን ሰጠ። ልጁ ምን ሆነ? ለአንዴና ለመጨረሻ መስዋዕት ሆነ። አሜን። ተቤዠን፣ አዳነን። መዳን በማን ሆነ? በልጁ በኢየሱስ ክርስቶስ በኩል ሆነ። ያለ ኢየሱስ መዳን አይቻልም። ያለ ኢየሱስ የዘላለም መንግስት የለም። ያለ ኢየሱስ የዘላለም ህይወት የለም። ያለ ኢየሱስ እውነት የለም፣ መንገድ የለም፣ ህይወት የለም። አጨብጭቡ ለዚህ ቃል። ብቸኛ መዳኛ ማምለጫ መንገድ እውነተኛ መስዋዕት ኢየሱስ ሞቶልናል። ከሞት አይደለም ከሞት ተነስቶልናል። መነሳት አይደለም ወደ አብ ቀኝ አርጓል። አንድ ሚስጥር ላውራ፣ እጃችሁ ላይ ላውራ። በስንተኛው ቀን ኢየሱስ ተነሳ? አልተነሳም? ቆይ ይስሐቅ ተጋደመ አልተጋደመም? ሰይፉን መዘዛል አልመዘዘም? አብርሃም ጨርሷል አልጨረሰም? እንደገና ከተጋደመበት ይስሐቅ ምን አለ? ተነሳ። ዛሬ ትንሣኤ ሆነላችሁ እንጂ ኢየሱስ ነው። ትንሣኤ ሆነላችሁ። ኤቭሪ ነገር የይስሐቅ ህይወት ከኢየሱስ ጋር ይመሳሰላል። ፕሮፌሲ ነው። ሊመላ ስላለው መሲህ ምንድን ነው? ትንቢት ነው። ኢየሱስ ጌታ ነው። ኦኬ፣ ወደ አዲስ ኪዳን አንድ ልድገምላችሁ። ሳምረስተሮ ሽቶ ይዛ ወደ ኢየሱስ መጣ። ሽቶዋን ውድ የሆነው ሽቶ ስለሰበረች ስለ ማርያም አሜን አትሉኝ? ምኗን ሰበረችው ነው የሚለው? ውድ የሆነ በውድ ዋጋ የሚገዛው ሽቶ ይዛ መጣች። ሰምታችሁኛል? ደቀ መዛሙርቱ አሉ። ኢየሱስ በሕይወት አለ፣ አልሞተም። እኔ ስሙ ፎከስ መጣች። ውድ ሽቶዋን ይዛ መጣችና ያንን ውድ ሽቶ ኢየሱስ ደቀ መዛሙርቱ ተሰብስበዋል፣ ሰበረችው ይላል። ከፈተችው አይደለም፣ ቸኩላለች ማለት ነው። ድፍትላው ላይ ለማድረግ ኢየሱስ ላይ ለመነስነስ ቸኩላለች። አሜን አትሉ? ሰበረችው። እስቲ ሰበረችው በሉ። ሰበረችው። አንተ ይኸውልህ እውነተኛ ሪል መስዋዕትነት ይሰበራል፣ ይሰጣል። አሜን። ልቧን እንደሰበረች የሚያሳይ ነገር ነው። አንተ ምን አለችው ይላል? ያልበስተረሽ ሽቶ ውድ ሽቶ ነውና ሽቶውን ምን አለችው ነው የሚለው? ሰበረችው። እስቲ ሰበረችው በሉ። እስቲ ሽቶውን ሰበረችው በሉ። ውድ ሽቶውን ሰበረችው በሉ።
እኔ እግዚአብሔርን ቃል አትፈልጉትም መሰለኝ። በመገለጥ የሚሰበክ እግዚአብሔር ቃል ደስ አይላችሁም። ትንቢት ነው የምትወዱት መሰለኝ። በደንብ አሜን በሉኝ። በደንብ አሜን በሉኝ። ያለዚህ ህይወት የላችሁም። በደንብ አሜን በሉኝ። እስቲ ሰበረችው በሉ። እስቲ ሰበረችው በሉ። የሰበረችው ተራ ሽቶ አይደለም፣ ርካሹን አይደለም። ቀደም ስለ ውድ ነገር ነግሬያቸዋለሁ። ኢየሱስ ምንድን ነው የሚፈልገው ብያለሁ? ውድ ነገር። እግዚአብሔር ምንድን ነው የሚፈልገው? ውድ ነገር። አያችሁ አንዳንድ አስራት ስትበሉ አደገኛ ውድቀት ውስጥ እየገባችሁ እንዳላችሁ፣ ዘር መዝራት ሲያቀታችሁ አደገኛ ኪሳራ ውስጥ እየገባችሁ እንዳላችሁ አስቡ። ሰው መባረክ ይፈልጋል፣ ውድ ነገሩ መስጠት አይፈልግም። ለእግዚአብሔር ርካሽ፣ ለወንጌል ርካሽ፣ ለክርስቶስ ርካሽ የተጣለ ነገር ነው። ምን ሰጠው? በጣም የተጣለ ነገር። ስሙ ይበደም ስለ ውድ ነገር። እቺ ሴት ውድ የሆነው ሽቶ ይዛ መጣች። ደቀ መዛሙርቱ ምን ብለዋል? እኔ ነኝ፣ ወደ እኔ ተሰብስበዋል። ስለዚህ አስቆሮጡ ይሁዳም አለ። ማን ልበል? አስቆሮጡ ይሁዳ አለ አብሯቸው። ጴጥሮስ እነ ዮሐንስ ምናምን አሉና ውድ የሆነው ሽቶ ቃሽ አረገች፣ ሰበረችና ከዛ እግሩ ላይ ምን አለችው? ነሰነሰች። የሽቶ መነስነስ ብቻ አይደለም፣ ጸጉሯን ፈታችና በጸጉሯ እየለወሰች ኢየሱስን እግሩን ቀባች። አንድ ሰው አይቷት ነበረ። ይሁዳ አለ ምን ሊያወራ ይሆን? እኔ የምለው ሽቶ ውድ ሽቶ ነው ሳየው። ይሁዳ በነገራችን ላይ የኢየሱስ ክርስቶስን ቦርሳ ይዞ የገንዘብ ቦርሳ፣ የሚገርመው የገንዘብ ቦርሳ ያዥ ነው። ሲሞትም በገንዘብ ነው የሞተው። ተሰቅሎ አይደለ? በ30 ምናምን ዲናር ሸጠው ነው አለ ቢለው ሸጦት ሞታል። ገንዘቡ አያችሁ፣ ገንዘብ ነው ያጠፋው። ገንዘብ ያዥ ነው፣ ገንዘብ ነው ያጠፋው። ለካ ገንዘብም ያጠፋል። አቤት! አንዳንድ ሰዎችን ጌታ ማይባርከው ለዛ ያቆበታል። እዚህ ቸርች እንኳን አይገኙም ይባላል። ቸርችማ ሄዱ፣ ጊዜ የላቸው፣ ጊዜ ናቸው፣ ሰዓት ለጌታ ይሰጡ። ለዛ ጌታ የሚለው አላው በጣም ውድ ሽቶ ነው። ይሄ እኮ ለብዙ ድሆች እኮ ቢሸጥ ገንዘቡ ለድሆች ይጠቅም ያገለግል ነበርና ልክ አይደለሽም ማለት ኢየሱስ ዘራለ ድሆች ሁሉ ጊዜ ከእናንተ ጋር ይኖራል። እኔ ነገ ልሞት ነው፣ እኔን እኮ ለመቃብር እያዘጋጀች ነው። መልካም ነገርም አድርጋለች፣ ተዋታል። የተሻለ ነገር እናድርጋለች፣ ተዋት። ልክ ሰርታለች፣ አትወቀሳታል። አሜን። እስቲ ውድ ነገር ይሰጣል ማለት የመጀመሪያ እንድትሰጡት የሚፈልገው ከገንዘባችሁ በፊት ራሳችሁን፣ ልባችሁን፣ መንፈሳችሁን የመጀመሪያ አጨብጭቡ። ሁለተኛ ልትሰጡት የሚፈልገው ቀናችሁን ነው። ቀናችሁን። አንዳንድ ሰው ቃል መስማት፣ መገልገል፣ ማገልገል አይፈልግም። ይፈልገዋል ጌታ ዘመናችሁ እንዳይበላ። ሶስተኛ የሚፈልገው እግዚአብሔር አምላክ መጽሐፉ ላይ በተቀመጠው መሰረት ከ10 1 አስራታችሁን መባ ማይቀር ባዶ እጅን አትታይ። ዘር መዝራት የሚዘር ያጭዳል። ምንም ማይቀር ጉዳይ በህይወታችሁ። እነዚህ ነገሮች ዋናና መሰረት ናቸው። የሚበልጥ መስዋዕት እግዚአብሔር ምን ይላል? ከሁላችን ይፈልጋል። አጨብጭቡ። በደንብ አጨብጭቡ።